ባንቺን ዝላልነትና ብሽቅነት ምክንያት የተፈጠረው ነገር ይኸውልሽ ሮዛ አንቺ እንደምታስቢው ከዴቭ መራቅ ቀላል አይደለም እንዴ ያ ልጅ እኮ ላንቺ ህይወት መሳካት ሲለፋ ነበር አንቺ ግን ለምን ማለት አምኝሽ ነበርኩ ለጎስቋላ ህይወታችን ለተሰበረው ልቤ ቅርብ ይሆንሽ መስሎኝ ነበር ባዝነልሽና ስለ ቤተሰቦችሽማ ብቻነቅ መሰለኝ ገንዘቤን ከስክሽ መንገድሽን ያዘጋጀውልሽ አይ ሮዛ ስሜታዊነቴ ሐዘኔ መከፋቴ ተባብረው አይኔን ጋር ወዱብኝ እንጂ ያንቺ ፍላጎትማ የትም ሆነ የት እንጦሮጡስም ቢሆን ድጋባ ነበር ምርጫ ሰጥቼሽ ነበር ካቀረብኩልሽ ምርጫ ደግሞ የወደድሽውን የመረጥሽው ሌላው ደግሞ ዘመንሽን ታለቅሻለሽ እድሜ ለዴቭ ተረት ከመሆን ታድጎኛል በቀላሉ ከልቧ አንቀሮ እንደሚተፋሽ ስላወቅሽ ነው አንድ ነገር ለማስተዋወስ ስትይ ደብዳቤውን ጽፈሽ ሄድሽው ምንም ማድረግ አልችልም ነበር አለ መጻፍ አለ መናገር አለ መተንፈስ ትችይ ነበር ዴቭን ልዋሸው አልችልም ለኔ በጣም ብዙ ዋጋ ከፍሎልኛል ዝም ብዬ ከመሬት ተነስቼ ልሰወርበት አልችልም ዝም ማለት ትችይ ነበር ባይቶየር የተባለው የሮዛ የቀድሞ ባለቤት ሉሊትን አንገቷን በማነቅ በር ላይ ራሷን ስታ እንድትወርቅ በማድረግ እና የሞተች መስሎት ደንግጦ ከቤት ወጥቶ ይሄዳል እናም እንግዲህ ነገር ድንገት ዴቭ ከኋላዋ ይመጣና ወርቃ አግኝቷት ውሃ ደፍተውባት ነበር የነቃችው ከነቃች በኋላ ግን ምን እንደሆነችና ማን እንዲህ እንዳደረጋት ዴቭ ሲጠይቃት ሮዛ ግን እንዳትናገር ከለከለቻት ሮዛ እሷ እንዳትናገር የከለከለቻት ነገር እንግዲህ ዙሮ የገዛ ባሏን ሊያሳጣት ነው ባይቶየር ከቤት ካስወጣው በኋላ ዴቭ አሁን ላይ ተከታትሎ እሱን ሊገለው ይፈልጋል እሱን ገሎ ሮዛን እንደ ድሮ ሚስቱ ማድረግ ይፈልጋል ሮዛ አትፈልገውም ለተንኮል ሲሆን ግን ቤቷ ወንድሜ ነው ብላ ካስገባችው ሰንበትበት ብላለች ሰውየው በጉልበቱ የሚተማመን አይነት ሰው ነው ማለት በጉልበቱ ነው ሁሉ ነገር ማግኘት የሚፈልገው በዛ ምክንያት በጣም ብዙ አደጋዎች ደርሰውበታል እስር ቤት ሁሉ ብዙ ጊዜ ገብቷል አሁንም በድጋሚ ሌላ ስህተት እየሰራ ነው እሱም እንግዲህ ዴቭን ከስራ ውሎ ወደ ቤት ሲመጣ ከላይ ልጅቷን አንቆ ሊገላት የነበረ ሰውዬ ሰላም እንዴት ናችሁ ውድ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁ ሉሊት እንግዲህ ከስደት አምልጣ ማለት ይቻላል ከሞት አምልጣ ማለት ይቻላል ተመልሳለች ወደ ቤት እንግዲህ ዴቭ ይዟት መጥቷል ዳዊት መከራውን በልቶ በበረሃ ተንከራቶ አሁን ላይ ወደ ቤቱ ይዟት መጥቷል እና እንግዲህ በር ላይ ከባይቶየር እና ወይዘሮ ሮዛ ማለት ነው የዴቭ ባለቤት ቆመው እየተከራከሩ ነበር ከዚህ በኋላ ዴቭ አይመጣም ዴቭ በዛው ይሞታል ከዚህ በኋላ አይመጣም እኔና አንቺ ላይፋችን እንጀምራለን ይሄን ነበር የምፈልገው እያለ እሱ ሲል እሷ ደግሞ ይመጣል ባሌ እያለች ይጨቃጨቁ ነበር በር ላይ ቆመው ድንገት ዴቭ በሩን ክፍት አድርጎ ሲገባ ይሄው መጥቻለሁ አልቀረውም በማለት ይሄን ሁሉ ነገር ማን እንዳደረገው ዴቭ ያቅ ስለነበረ ባይቶየርን ከቤት መንጥቆ ከነቦርሳው አውጥቶ ይወረውረዋል በዚህ ሰዓት እንግዲህ በዚህ ቅጽበት ሮዛ መጮህ ጀመረች እንዴት አደርጋለህ ፍርደገምድልህ እንዴት አደርጋለህ በማለት መጮህ ትጀምራለች በእርግጥ እሱ እዛ ቤት እንዲኖር በፍጹም አትፈልግም ደሞም እንዳታባረረው እያስፈራራት ይገኛል የበፊት ባለቤቷ እንደሆነ ለባሏ እንደሚናገርና ለቤተሰቦቿም እናም እንግዲህ ሉሊት ወደ ቤት ከመጣች በኋላ ሁለቱም ተረብሸዋል ነገር ግን ባይቶየርን ከቤት አባሮታል ወንድሟ እንደሆነ ነው የሚያውቀው እናም እንግዲህ ከቤት ካባረረው በኋላ ሴትዋ ምንም እንዳልተፈጠረ ማስመሰል ጀመረች እንዴት እንደዚህ ታደርጊያለሽ እያለች ሉሊትን ልክ እሷ ምንም እጇ እንደሌለበት እሷ ስደት እንድትሄድ የመከረቻትና መንገዱን የነገረቻት እሷ መሆኑን ማንም ሰው እንዳያውቅ ስለፈለገች እያባበለች ትገኛለች ነገር ግን የሚሳካላት አይመስለኝም እንግዲህ በዚህ መሀል እያለ ነበረ እሱን ወደ ቤት እንዲመልሰው ደጋግማ ጠየቀችው ምክንያቱም ደግሞ ያስፈራራት ስለሆነ ነው ያው የቀድሞ ባለቤትሽ እንደነበርኩኝ እነግራለሁ ትዳርሽን እበትናለሁ እያለ ያስፈራራት ስለሆነ እናም እንግዲህ እሷ ግን እውነቱን ለባሏ ብትናገር ጥሩ ነበረ ሮዛ ማለት ነው ስለ ቀድሞ ባለቤቷ እውነቱን ብትነግረው ለባሏ
ምናልባት ሊረዳት ይችላል ብዬ አስባለሁ። ያለዛ ግን ብዙ መዘዞችን ይዞባት ይመጣል። ዴቭ ላይ እየከዳችው ነው። ምንም ነገር እንኳ ባታደርግ በዴቭ ላይ ሌላ ነገር እየሰራች ነው ያለችው። ራሷ ለድራማው እንዲመቻት ብላ ያን ሰውዬ ብትጠቀምበትም እሱ ደግሞ ተጠቅመሽብኝ አውጥተሻጥኝም በማለት በቀል ላይ ነው ያለው። ሚስቱን ይፈልጋታል ሮዛን። መጀመሪያ ግን አግብቷት በነበረ ጊዜ አሰቃያት ነበረ። ሰካራም ሌባ ስለነበር ነው እስር ቤት የገባው። እሷም ደግሞ መሯት ትታው ሌላ እሱን ዴቭን አገባች። ነገር ግን አሁን እያሳደዳት ያለችበት ድረስ በመምጣት አሁንም እያሰቃያት ይገኛል። እሷ ክፉ ናት። በእርግጥ ክፉ ስለሆነች እሱን ጥለውባታን ብዙም አታሳዝነኝም። በጣም የሚወዳት የሚያከብራት ባላላት። ነገር ግን ያን ነገር አልተጠቀመችበትም። ልክ ከዛ የነበረችበትን ረስታ ነው ዛሬ እዚች ህፃን ልጅ ላይ ክፉ የሆነችባት ማለት ነው። ዴቭም እንግዲህ ቤተሰቦቿን የሌሉትን ቤተሰቦች በመርዳት እና እሷም ትምህርቷን እንድትማር ሁሉ ነገር እያመቻቸላት ነበረ። እናም ለትምህርት የሚጠቅሟትን ነገሮች ገዛዝታ ስትመለስ ግን በሩን ሮዛ ከፍታለት ስለነበረ ባይተር ምን እንዳደረገ እንግዲህ መጀመሪያ ላይ በጧት ይሄድና በራቸው ላይ ይተኛል። ዴቭም ግን እያየው ዝም ብሎ ትቶት ነበር። የደሱ ግን መኖሪያ ያጣ አስመስሎ እነሱ በር ላይ ተኝቶ እንዲያዝንለትና ወደ ቤት እንዲመልሰው ፈልጎ ነበር። ዴቭ ግን በጣም ተናዶ ስለነበረ ሊያደርግለት አልቻለም። እናም እንግዲህ ሮዛ ግን በሩን ስትከፍት በር ላይ ተኝቶ ስላገኘችው በሩን ስለከፈተችው ግን በጉልበቱም ቢሆን ወደ ቤቷ ገብቶ እሷንም በግድ ሊስማት ነበረ። እሱ ብቻ አይደለም ውጣልኝ ብለው አስፈራርቷት ከቤት ከወጣ በኋላ ሉሊት ከውጭ ወደ ቤት ስትገባ በር ላይ ይገናኛሉ። እናም እንግዲህ ሉሊትን እንቅ አድርጎ ራሷን ስታ እስክትወርቅ ድረስ አንቆ ይጥላታል። በመጨረሻ ራሷን ስትስት ከቤት ወጥቶ ይሄዳል። ሉሊትም እንግዲህ አቶ ዴቭ ማለት ነው ድንገት ወደ ቤት ይመጣል። ተከትሏት እየመጣ ስለነበረ በር ላይ ወርቃ ያገኛታል። ውሃ ሲደፉባት ትነቃለች። ምን እንደሆነች ተጠየቀች። ከዛ እሷ ግን ባይትዌር ልትል ስትል ሮዛ በማለት ማለት ነው በግልምጫ ነገሩ እንዳልትናገር ዝም ታስብላታለች። እሷም በቃ አላውቅም ምን እንደሆንኩ ብላ ነገሩን ትተውላታለች። እናም እንግዲህ በዚህ ሁኔታ እያሉ ነበረ። ከቤት ካላስገባሽኝ ጉድሽን አንቺ የኔ የቀድሞ ባለቤት የመሆንሽን እናገራለሁ በማለት ያስፈራራት እያለ እሷ ወደ ዴቭ በመሄድ ወደ ቤት ወንድሟ እንዲመልስላት ጠየቀችው። እሱ ደግሞ ወንጀለኛ ጨርባሪ ባለጌ ሰው ስለሆነ እዚህ ቤት አይገባም ሲላት፣ እንደዛ ከሆነ ሉሊትም እዚህ ቤት ትውጣ በማለት ጭራሽ ከሉሊት ጋር ስታነጻጽር ነበረ። በመጨረሻ ግን እናቷ ጋር በመሄድ እናቷን አግቶ እዛ ቤት እንድታስገባኝ ካላደረግሽ አንቺንም እሷንም እገላችኋለሁ በማለት ያስፈራራታል። በዚህ ቅጽበት እንግዲህ ዴቭን ወደ ቤት እንዲመልሰው ብትጠይቀውም እሱ ግን አይሆንም ሲላት፣ በመጨረሻ ግብስሮ ተደፍታ ዴቭ ወደ ቤት እንዲመልሰው ባይንቶየርን ትጠይቀዋለች። እሱም ስላሳዘነችው ስለሚወዳት እሺ ይመለስ ይላትና ወደ ቤት እንዲመጣ ነገሮችን እያመቻቸች ትደውልለታለች በማታ። ነገር ግን እሱ አይ ከዚህ በኋላ እኔ ወደ ቤት እንዲያስገባኝ አልፈልግም በማለት ሽጉጥ ከጓደኞቹ ፈላልጎ ዴቭን ሊገለው ተነስቷል። ዴቭ ምንም ያደረገው ነገር የለም። ዴቭ ሮዛ ሴት ናት፣ ሚስት ስለሚፈልግ አገባት። የእሱ ሚስት ትሆን ምኑ ትሆን የሚያውቀው ታሪክ የለም። እሱ ግን ከኋላ ማለት በራሱ ጥፋት ታስሮ ኑሮ መጣ። ሚስቱ ክዳው ከሆነ ሚስቱን መጠየቅ ሲገባው ዴቭ ምንም ያላደረገውን ዴቭን ሊገለው እንግዲህ ሽጉጥ አዘጋጅቶ በማታ ዴቭ ከውጭ አምሽቶ ወደ ቤት በሩ ሊከፍት ሲል ባይተወር ግን ከኋላው በጨለማ ሽጉጥ በማነጻጠር እንግዲህ ወደ እሱ ሊተኩስ እያለ ድራማው ክፍል 10 ያልቃል ማለት ነው። ምናልባት የተኩስበት ይሆን በቀጣይ ክፍል? በጣም ያስፈራል። እውነት ለመናገር ከሆነ ምንም ትክክል አይደለም። ሰውየው በጉልበቱ የሚፈልገውን ነገር ማግኘት ስለለመደ ነው እንጂ የዴቭ ጥፋት እዚህ ጋር ምንም አይታየኝም። ሮዛ ግን ምን ያክል ባለጌ ሴት እንደሆነች ተመልከቱ። ባሏ አንድ ነገር ቢሆን ራሱ ተጠያቂዋ እሷ ናት። ምክንያቱም ጥላቱን ከቤቱ አስገብታ ስትቀልብ ነበረ። ይሄ ጉዷ እስከ መቼም ተደብቆላት አይቀርም። እስከ መቼ እያስፈራራት፣ እስከ መቼ ገንዘብ እየተቀበላት። ነገር ግን ለባሏ ታማኝ ሆና እውነቱን ብትነግረው ባሏ ለምን እዚህ ቀደም ትዳር ኖረሽ ለምን ያገባሽው ሰው ኖረ ብሎ አይጠይቃትም። ያ ያለፈ ታሪክ ነው እንጂ
በእሱ ላይ የማገጠችበት በእሱ ላይ የባለገችው ነገር የለም። ትዳሯን አክብራ እስከኖረች ድረስ ስላለፈ ታሪኳ ግን እውነቱን ብትነግረው ኑሮ ይህ ሁሉ ችግር አይፈጠርም ነበር። ነገር ግን ሮዛ ይሄን አላደረገችም። ይሄ ነገር ግን ትልቅ ዋጋ ያስከፍላታል። ምክንያቱም እውነቱ መውጣቱ አይቀርም እና የኔ ተወዳጆች በክፍል 11 ደግሞ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወሏን ተጫኑ። ነባሮች ሼር እና ላይክ አድርጉልኝ። ሁላችሁንም እወዳችኋለሁ። ባይ ባይ።